ፓሪስ ሲታሰብ ወደ አእምሮአችሁ የሚመጣው የኤፌል ታወር፣ ክሩሳንት እና ፍቅር ሊሆን ይችላል። ነገር ግን በዚች ስራ በበዛባት ከተማ እምብርት ውስጥ ሌላ ከተማ አለ ብላችሁ ታምናላችሁ? ነዋሪዎቿ መቼም የማይወጡባት ትክክለኛ አድራሻ ያላቸውና የስነ ህንፃ ጥበቧ ከዓለም ምርጥ ሙዚየሞች ጋር የሚወዳደር ጸጥተኛ ከተማ። እንኳን ወደ ጸ ትራቭል በደህና መጡ። ዛሬ ስለ ፔር ላሼዝ ስለምትባል የፍራንስ ከተማ የምናወራ ይሆናል። አብራችሁን እስከ ቪዲዮ መጨረሻ ድረስ ቆዩ። እንደ አውሮፓውያን አቆጣጠር በ1804 በናፖሊዮን ቦናፓርት የተመሰረተው ፔር ላሼዝ ተራ መቃብር አይደለም። በጥሬው የተቀረጸው ለሙታን መኖሪያ ከተማ ተደርጎ ነው። ከ110 ሄክታር በላይ መሬት ላይ ያረፈ ሲሆን በዛፎች የተከበቡ መንገዶች፣ በድንጋይ የተነጠፉ አደባባዮች እና የተከፋፈሉ ሰፈሮችም አሉት። እዚህ ያሉ ነዋሪዎች መቃብር ብቻ ሳይሆን የራሳቸው በር፣ መስኮት እና ይፋዊ የቤት ቁጥር ያላቸው ቋሚ የድንጋይ ቤቶች አሏቸው። በ19ኛው ክፍለ ዘመን እዚህ መቃብር በጣም ታዋቂ ከመሆኑ የተነሳ ሰዎች ቦታ ለማግኘት ይሻሙ ነበር። ከሞት በኋላም ቢሆን የከፍተኛ ማህበራዊ ደረጃ መገለጫ ነበር። ዛሬ ይህች ከተማ የታሪክ ታላላቅ ሰዎችን ጨምሮ ከ1 ሚሊዮን በላይ ቋሚ ነዋሪዎች መኖሪያ ነች። ታዋቂው የሮክ ሙዚቀኛ ጂም ሞሪሰን እዚህ ያረፈ ሲሆን መቃብሩ ሁልጊዜ በሙዚቃ አፍቃሪዎች የተከበበ ነው። ታላቁ ጸሐፊ ኦስካር ዋይልድም በተሰሩለት ትልቅ መታሰቢያ ስር የተቀበረ ሲሆን መታሰቢያው በጎብኚዎች የሊፕስቲክ መሳም አሻራዎች ይሞላ ነበር። ነገር ግን ከሁሉም የሚገርመው የጋዜጠኛ ቪክቶር ኑዋር የነሐስ ሐውልት ነው። በየዓመቱ በሺዎች የሚቆጠሩ ሰዎች ለፍቅርና ለትዳር እድል ያመጣል ብለው ሐውልቱን ስለሚነኩት የተነካው የሐውልቱ ክፍል ብቻ ጸዳል አውጥቶ ያበራል። ይገርማል። ፔር ላሼዝን በእውነት አስገራሚ የሚያደርገው የተቀበሩት ሰዎች ብቻ ሳይሆኑ ዛሬ በሕይወት ያሉ ሰዎች ከቦታው ጋር ያላቸው ግንኙነት ነው። ቦታው በአሁኑ ጊዜ ከፓሪስ ትልልቅና ተወዳጅ የህዝብ መናፈሻዎች አንዱ ሆኖ ያገለግላል። የአካባቢው ነዋሪዎች እዚህ የመጡ ስፖርት ይሰራሉ፣ መጽሐፍ ያነባሉ፣ ስዕል ይስላሉ፣ እንዲሁም ቡና ይጠጣሉ። በመቶዎች የሚቆጠሩ ድመቶች፣ ቀበሮችና ጥንታዊ ዛፎች የሚገኙበት ህያው ስነ ምህዳራዊ ነው። እዚህ ያለው ባህል በህይወትና በሞት መካከል ያለውን መስመር ያደበዝዛል። የሀዘን ቦታ የነበረውን ወደ አስደናቂ የጥበብና የታሪክ ማረፊያ ቀይሮታል። ታዲያ ወደ ፓሪስ የመጓዝ ዕድል ቢገጥማችሁ በዚች ጸጥተኛ ከተማ ውስጥ በእግራችሁ ለመንሸራሸር ትደፍራላችሁ? ሀሳባችሁን ከታች በኮሜንት አጋሩኝ። ቪዲዮውን ላይክ ማድረግ፣ ጸ ትራቭል ቻናልን ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ጊዜ መልካም ጊዜ።